ወገቤ ይበናት ዳሌ በሮማንቲክ ኮሜዲ ፊልሞቹ የሚታወቅ ሲሆን ብዙ ጊዜ በማሳቅና በማዝናናት ብዙዎቹ ልብ ውስጥ የቀረ ተዋናይ ነው። አረ በእናትህ አባጭ በርሲ ደግሞ አይሰሙም እንዴ? ወይ የባሰው መጣ አንተ። የባሰው መጣ። በተለምዶ አጠራሩ ታሪኩ ብርሃኑ ወይንም ደግሞ ባባ። ይህ አስገራሚ አክተር ሰው ልብ ውስጥ ለመግባት ብዙ ጊዜ ያልወሰደበትም ነበር። ነገር ግን እንደተወደደ ከህዝቡ አይን ራቀ፣ ተለየን። እንደ ቀልድም አመታት ተቆጠሩ። ከውስጥ ያለ ገላ እንደ ሙዝ ጣርገ በላዩ ላይ ሎሚ ንጥ ይሳባየውና ነው እንደዚህ የምትለው። ፎቶግራፋሽ እኮ ነኝ። ታዲያ ፎቶ እንጂ ኤክስሬ አታነሳ። ይህ የፊልም ይዘቱ ሮማንቲክ ኮሜዲ ሲሆን በወቅቱ እጅግ አነጋጋሪና በጣም ተወዳጅ ከነበሩ ፊልሞች መካከል አንዱ ነው። የት እንደሚወርቁ ታውቃል? የት ነው? ቤታቸው ነው። ባዶ ቤት ይዋጥ። እስኪ አፋንት በእናት ደረ የት ነው? በእግዚአብሔር እንደ መሪ ተዋናይ ሆኖ የሰራው ስዩም ተፈራ ሲሆን ከዚህ ፊልም በኋላ እምብዛም አልታየም። ላይ ነው ፌስቡክ ላይ ቢኪኒ ማፊያዣ መያዣ የሚባል መያዣ ታውቃለህ አይደል? መያዣ ነው። ይህ ፊልም ከተሰራ እንደ ቀልድ ብዙ አመታትን ቢያስቆጥርም ነገር ግን በጊዜው ፌስቡክ በኢትዮጵያ ውስጥ እጅግ በተስፋፋበት ሰዓት ስለሆነ የብዙዎችን ቀልብ ስቧል። ቦሌ አካባቢ ራቁት የሚጨፈርበት ቤት ነው አይደለ? ፌስቡክ አፈር ብላ እንዴ! የዚህ ፊልም ርዕስ ፍቅርና ፌስቡክ ይሰኛል። እኔ በጣም ስለወደድኩት ጋበዝኳችሁ። መልካም ጊዜ በያላችሁበት።